አኮቴተ ቁርባን ዘቅዱስ ዮሐንስ አፈወርቅ ጸሎቱ ወበረከቱ ያሉ ስለ ሀገሪትነ ኢትዮጵያ ምስለ መካንነ ምስካየ ዝና ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም እግዚአብሔር ምስለ ኩልክሙ የተቀበለ አምላካችን መስዋዕታችንን ይቀበልልን፣ ነፍሳተ ሙታንን ይማርልን፣ ሕያዋን ይጠብቅልን። አቡነ ዘበሰማያት ለይኩን ህሊናክሙ በሰማይ ያሉ ልብክሙ አእምሩ ሀበ ዘትቀውሙ ወስምዑ ቃለ ጽድቅ ወአስምዑ ዜና እምቅድመ ይፈጠር ዓለም ወይሉ እስከ ለዓለም ዓለም ሳይፈጠር የነበረው ለዘላለም የሚኖር የአብን አኗኗሩን እናገራለን። ከእርሱ አስቀድሞ የለም፣ ከእርሱም በኋላ የለም፣ እንደርሱ ያለ የለም፣ እንደምን እንደሆነ የሚያውቅ የለም። ከእርሱ ከሁሉ አስቀድሞ የነበረ ነው። ሰማያት ሳይዘረጉ ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከብር ባህር የነበረ ነው። ቀላያት ጥልቅ ሳይሆኑ የውሃ ወንዞች ሳይፈሱ የወንዙን ጎርፍ ሳይከፈሉ የወንዞችን ጎርፍ ሳይፈሱ ባህር የነበረ ነው። ነፋሳት ሳይነፍሱ በሌሊታውም ሳይመላለስ መባረቅ ሳይመዘዝ ነጎድጓድም ሳይሰማ የደመናቱን ግዘው ሳይሰሩ ባህር የነበረ ነው። ብርሃናት ሳይበሩ ጨለማ ሳይጋረድ የመዓልትም ብርሃን ሳይበራ ሌሊትም ሳይፈጠር በባህሩ የነበረ ነው። ፀሐይ የመዓልትን ርዝመት ሳይገዛ ጨረቃም የሌሊትን ርዝመት ሳይገዛ በባህሪው የነበረ ነው። ከዋክብት ሳይብለጨለጩ መናፍስትም ሳይነቃነቁ መላእክትም ሳይፈጠሩ በባህሩ የነበረ ነው። ከነባቢት ነፍስና ከሟች ሥጋ ከተሰወረውና ከተገለጸው በላይና በታች ካለው ፍጥረት ሁሉ አስቀድሞ ባህሩ የነበረ ነው። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልት አስቀድሞ ከወርና ከዓመት አስቀድሞ ከዕለታትና ከአዝማናት አስቀድሞ ባህሩ የነበረ ነው። ክብሩ ከእርሱ የተገኘ ነው። ምስጋናው ከእርሱ የተገኘ ነው። የጸጋውን ብልጽግና ፍጹም ነው። እንግዲህ የማይቆጠርና የማይሰፈር ለእኛ ላይ የታወቀ የቸርነቱ ብዛት ስንናገር ርጉም ሆነ ከይሲ ምልክት ትእዛዙ እንዳፈረሰ ጊዜ ከተድላ ገነት ወደ ጥፋት ከሕይወት ወደ ሞት ከነፃነት ወደ መገዛት ወጣን። ለኃጢአት ቀንበር ተገዛን። እርሱ ግን ፍጥረቶቹን አልተወንም፣ ቸልም አላለንም። እርሱን እንደበደልነው መጠን ፈጽመን እንጠፋ ዘንድ በኃጢአታችን አልተቀየመንም።
ወደደን እንጂ ጎበኘንም አለን ይቅርም አለን። ከሚገዛን እጅ አዳነን። አዳኝ መድኃኒት የምክሩ አበጋዝን አባቱ ቀኝ እጁ ክንዱ ኃይሉን አጥበው የሚወል ልጁን ላከልን። በእርሱም ከዚህ ዓለም ወገን የወደደውን ሁሉ አደረገ። የመረጠውን እነርሱን ጠራቸው፣ የጠራቸውን እነርሱን ወደደ፣ የወደዳቸው እነርሱንም አከበረ፣ ያከበራቸው እነርሱን እውነተኞች አደረገ፣ እውነተኞች ያደረጋቸው እነርሱን አከናወነ። የልጁ ጌጥ የሆኑ ዘንድ እርሱን ከመበተን ከፍ ባለች ሃይማኖት ሰበሰበን። የተሰበሰበ ወገንም አደረገን። እርሱ ለማመስገን ወደ እርሱ አቀረበን። ስማችንንም በሕይወት መጽሐፍ ጻፈ። የሙታንም የሕያዋን መታሰቢያቸው እያንዳንዳቸው ፊት ይሆን ዘንድ በእንተ ብፁዕ ወቅዱስ ሊቃነ ጳጳሳት ወኤጲስቆጶሳት ልዩ ሶስት የምትሆን አቤቱ ዓለም ሁሉ የያዝ በቃል ስልጣን ደገኛና ድንቅ ስራን የሰራ ምስራቁንና ምዕራቡን ሰሜኑንና ደቡቡን መሱንና አዜቡን ባህር ሰማይና ምድርን ባህሩንና ወንዞቹን የውሃውንም ፈሳሾች የውሃውንም ምንጭ ሁሉ ባርክ። የሰማይን ነፋስ ዝናቡንም ባርክ። ፀሐይና ጨረቃን ከዋክብትንም ባርክ። ተራራውና ኮረብታውንም እንጨቱንና ሰብሉን የምድርንም ፍሬ ባርክ። ከሰማይ በታች ያሉትን ከምድርም በታች ያሉትን ባርክ። አምላካችን ክርስቶስ ሆይ በልቡናቸው ስምህን መፍራትን ምላ፣ አኗኗራቸውንም እስከ ዘላለሙ አከናው። ማሮሙ እግዚኦ ተሳሎ ለሊቃነ ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት ወኩሎ ሕዝበ ዳግመኛ ክርስቲያን የዋህድ አኗኗሩ እንደምን እንደሆነ መውረዱ እንዴት እንደሆነ መወለዱ እንዴት እንደሆነ እንናገራለን። ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑ ሳይለይ በሥጋ ልጅ አደረ። የተቀመጣችሁ ተነሱ። ከምልአቱ ሳይወጥ በማኅፀን ተፀነሰ፣ በላይ ሳይወጥ በማኅፀን ተወሰነ፣ በታችን ሳይጨመርበት ተወለደ። ወደ ምስራቅ ተመልከቱ። ኃጢአት በቀል ፈጽሞ ሰው ሆነ፣ እንደ እግዚአብሔር እየሠራ እንደ ባሪያ ታየ። ወንጌሉን ያስተማሩ እንደመሰከሩ እናስተውል። ከአባቱ ዘንድ ተመሰገነ፣ ከመላእክት ዘንድ ተመሰገነ፣ ከሰውም ዘንድ ተመሰገነ። ከራሱም ከበረ። ጌትነት ምስጋና በሰማይና በምድር መላ። እኛም እንግዲህ በልቦናችን ዘወትር አናርፍም፣ ቅዱስ እያልንም የጌትነት ምስጋና እናገራለን። የምትመሰገን እውነተኛ ኢየሱስ ክርስቶስ አንተ ቅዱስ 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 ነህ። ለቅዱሳኑ ሁሉ ቅዱሳን የሆኑ ዘንድ ቸርነቱን ሰጣቸው። ይህችው የማትፈርስ የማትጠፋ ቅዱሳቱ ናት። ዓይን ያላየው ጆሮ ያልሰማው ሰው ልቦና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጁ ለቅዱሳን ደቀ መዛሙርቱ ለምጽዋን ሐዋርያት የቁርባኖችን ሥርዓትን አሳያቸው። ቀሳውስት እጆቻችሁን አንሱ።
በልዕልተ ኩሉ አይኮተ ለሚነሱት ምልክት ነው። መታሰቢያዬንም እንዲህ አድርጉ። እስክመጣ ድረስ በእኔ ስም እንደምትሰበሰቡበት ጊዜ ሞቴንና ትንሣኤን ወደ ሰማይ ማድረግ የማይታመም የእርሱን ሕማሙን እናገራለን። ከደቀ መዛሙርቱ ጋር በተቀመጠባት በዚያ ሌሊት በአባቱ ፈቃድ በራሱን ፈቃድ ሰውነቱ ለሞት ሰጠ። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት። የሕያው አምላክን ልጅ አሰሩት። በቁጣ ጎተቱት፣ በፍርድ ተከተላቸው። በሚሸልጠው ቤት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት። የቃለ መላእክት በመብራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ ያቆሙት። ኃጢአትን ይቅር የሚለውን ኃጥእ በመኳንንት በሚፈርድበት በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጀውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰውሩለትን እርሱን ክፉ ባሪያ እጁን አዝንቶ ፊቱን ጸፋው። የመላእክት ሠራዊት በፍጹም ወይ መደንገጥ የሚሰግዱለትን እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ኃያል ወልድን ፍቅር ከዙፋኑ ሳሮች ከሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወትን የሠራውን ከበደለኞች ጋር ቆጠሩት። አይዳሁም እለ ለአፏሁ ለአዳም
በአዳም ፊት የሕይወትን መንፈስ ነፍ ያለ አብ ከሞት ጋር የተቀላቀለ የቆመጠጠ መጠጥ አንጠጣም። ወዮ የወልድን መከራውን የሚናገር ምን አፍ ነው? ምን ከንፈር ነው? ምን አንደበት ነው? የፍቅር ጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ።
ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ እምአርያም ቅድስት ድንግል ሳለነግዮ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ ዮርዳኖስ ዘተሰደደ ሳለነግዮ ተዘክረ ራሳችሁን በእግዚአብሔር ፊት ዝቅ አድርጉ። ከቅዱሳን ሐዋርያት ጋር የተማማልከውን ቃል ኪዳንን አቤቱ አስቢና ለመቀበሉን የማይችል መንፈስ ቅዱስ ለእኛ ታሰድልን ዘንድ በሰማይ ያለ አባታችን ስም ይመስገን። መንግሥት ትምጣ ብለን እንጠራ ዘንድ አስተማርከን። የማይመረመርና ጸጸት የሌለበት ይሁን መንፈስ ቅዱስ ዱር ከሚሆን ከሰማየ ሰማያት ከወደ ላይ ይምጣ። ይህንን ህብስት ይባርክ ዘንድ ጽዋውንም ያከብር ዘንድ ይህንን ህብስት ከማሕየዊ ሥጋ ጋር አንድ ያደርገው ዘንድ ዳግመኛ ይህንን ጽዋ ይቅር ባይ ከሚሆን ደም ጋር አንድ ያደርገው ዘንድ ቅዱስን አንድነት ሰጠን ዘንድ ከዚህ ውስጥና ከወይኑ ጋር እንዲሁ ለክብር ከዕድፍ ለመንጻት ከሙታን ለመነሳት መንግሥተ ሰማያትን ለመውረስ ለዘላለም ሕይወት ይሆን ዘንድ
ዳግመኛ ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ወዮ ይህ ምስጢር ፈጽሞ የማይተረጎም ነው። ስሙ ማን ነው? የአባቱ ስም ማን ነው? ሀገሩ ወዴት ነው? የሚያድርበትን ቦታ ማን ያውቃል? የልቡን ሀሳብ አራቆ አስቦ የነገሩ ምክንያት ያገኝ ዘንድ የቀድሞውንም ቢሆን የኋላውንም ቢሆን አቋሆኑ ይነግረን ዘንድ አይችልም። የእርሱን ነገርና የአባቱን ነገር መስማት እንደሚቻል መጠን እርሱ ነገረን። ከእኛ የነሳውን ይህን ሥጋ በመልበስ ወደዚህ ዓለም የመጣ መድኃኒታችን በእውነት እርሱ እንደሆነ ለዓለም ሁሉ ሕይወት ለሞት በቀራንዮ ለተሰዋ ለደህንነታችን እንሰዋው ይህ ነው። ይህ ኅብስት የበሰለና የደረቀ የሚዳሰስና የሚነካ ሆኖ እንደምታዩት ምድራዊ ኅብስት የማይጠቅም ከንቱ አይደለም። የኃጢአትን ሾርነት የሚያቃጥል እሳተ መለኮት ነው እንጂ አመፀኞችን የሚያጠፋ በላይ ነው። ኃጥአንን የሚያቃጥል ነው። እወቁ፣ ሰውነታችሁን መርምሩ። ምእመናን ወንድሞቼ ሆይ እወቁ። ከእኛ ወገን በሥጋው ነው በነፍሱም ኃጢአት ያለበት ሰው ቢኖር ይወገድ አይምጣም። ከእኛ ወገን በልቡናው ቂም ያለበት ሰው ቢኖር ይከልከል አይቁም። ሥጋውና ነፍሱን ያነጻ ሰው ግን ብፁዕ ነው፣ መጥቶ ይቀበል። ስለ ኃጢአቱ ቢለማመን እግዚአብሔር አምላካችን መሐሪ ነውና። የእግዚአብሔር ይቅርታው ከዓለም ጀምሮ እስከ ዘላለም ነው። የዓለሙን ኃጢአት የሚያስወግድ አንድ ልጁን የሰደደ የእግዚአብሔር ይቅርታው ነው። ለካህናት ልሳናትን የሰጣቸው የእግዚአብሔር ይቅርታው ነው። የኃጢአትን ማሰሪያ ሁሉ ይፈቱ ዘንድ አሁንም የሰማይ አባታችን አምላካችን እግዚአብሔር ከሞት ማሰሪያ ፍታን።
መኳንንት ላተቃወሙ አትቱ ርሳክሙ ስግዱ ለእግዚአብሔር ቀሳውስትና ዲያቆናቱና ሌሎችና መዘምራን ደናግሉና መነኮሳቱን ባልቴቶችና አባትና ትምህርትባቸውን ወንዶችና ሴቶችን ሽማግሎችና ልጆችን ክብርት በምትሆን በዚህ ቤተክርስቲያን ያሉትን የቆሙትን የክርስቲያን ወገኖች ለክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖቱ ነው የሞቱና ያረፉትን አባቶቻችንና ወንድሞቻችን እህቶቻችን ብሎ አስባቸው። ነፍሶቻቸውን በአብርሃምና በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገምም ከበደልም ከክደትም ባዝነም ከማል ከመገለትም ሁሉ አድነን። በክደትና በርዕሰ ካላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብንና ኃይልን ልብንና ልቦናን እውቀትን ማስተዋልን ስጠን። እንግዲህ ከሚፈታተነን ከሰይጣን ስራ እስከ ዘላለሙ ምሕረትን እንሻሽም ዘንድ አቤቱ ሁልጊዜ ፈቃድህን የምትወደውን ስራ ዘንድ ስጠን። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕል ላንተ ይገባ፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ ቅድሳት ምስለ ኩልክሙ
መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ አምላካችን እግዚአብሔር ሆይ በነፍሳቸው ውስጥ ወዳሉት ወገኖች ተመልከት። እንደ ይቅርታ ብዛት ይቅር በላቸው፣ እንደ ቸርነት በደላቸውን አጥፋላቸው፣ ከክፉ ነገር ሁሉ ጠብቃቸው፣ ሰውራቸውም። የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን። ከቅዱስ ቤተ ክርስቲያን አንድ አድርጋቸው፣ ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በይቅርታውና በምሕረቱ ቅዱስ ቤተ ክርስቲያን ጨምራቸው። በእርሱ ያለ ክብር ለአንተ ይገባ፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ። ተነሱ። አቤቱ ይቅር በለን። ሰላም ለሁላችሁ ይሁን። ሥጋ ቅዱስ
ዘበአማን ዘውቱ ዝኖ አምላክ ነው ላይነ ኢየሱስ ክርስቶስ ዘይቷ ብለ ሕይወቱ ለመድኃኒቱ ለስሬታ ለለለኝ ለለኝ ነሱን በአሜን ደም ከቦል ዘበአማን ዘውቱ አምላክ ነው ላይነ ኢየሱስ ክርስቶስ ዘይቷ ብለ ሕይወቱ ለመድኃኒቱ ለስሬታ ለለለኝ ነሱን በአሜን መዝንቱ ተሱጋው ወደሙ ለዚኖ አምላክ ነው ላይነ መዝንቱ ተሱጋው ወደሙ ለአማኑኤል አምላክነ ዘበአማን አሜን 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 ታመን ከዳሪ ስንፋስ ከመዝንቱ ስጋው ወደሙ ለዚህ ነው አምላክ ነው ዳይነ ኢየሱስ ክርስቶስ ዘነሳ መሳኩልና ቅዱስ እንግዶ ክሌ ማርያም ወረሱ ያለም ስለመለኮ ዘንበለቱ ሰት ወይ ተድመ ዘመለበተ ተውላደ ሆነ ሰማይ በስምስና ይዋል ብላቶስ ቤንቲነ ሞቶ ወንታኖ ወንታ ይወጣ ኩልና አሜን 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 ታመን ከመይ ተፈልጠ መለኮቱን ተስዷት ሳቶ ከመቀዝበት አይናላ መቶ ወንታና ላይ ወቶ ለመድኃኒቱ ለስሬት ኃጢአት ለለይ ሜጠውን ይወባሜ አሜን 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 ወተአመን ከመዝንቱ ስጋው ወደሙ ለዚህ ነው አምላክ ነው ዳይነ ኢየሱስ ክርስቶስ ዘውቱ ወደቱ ይደሉ ኮረሱ አስስግደት ምስለ አቡሁ ኄር ሰማያዊ ወመንፈስ ቅዱስ ማያዊ ዜኒ ወዘልፈኒ ወለዓለመ ዓለም ብሩክ እግዚአብሔር አብ ዘእግዚአብሔር አምላክ ነው ብሩክ ወልድ ወልደ ማርያም ቅድስት ድንግል ወላዲተ እግዚአብሔር ወብሩክ መንፈስ ቅዱስ ጰራቅሊጦስ መዝኔውን ዘይኩልነ ሰብአት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም ቅዳሴያችንን ቅዳሴ መላእክት ያደርግልን፣ ስጋውን በስጋችን ያዋህድልን። አቡነ ዘበሰማያት ኩኑ ፍቱሐነ ወንጹሐነ እምኃጢአት ይረሴኒ ይረሴክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሰላም ለኪን ዘንሰግድ ብለኪ ማርያም እምእነና ሰበካየ ማርያም ናዛዚትነ ማዘን ኃይለ ወርዞትነ ምርፃን በማኅፀንኪ ተጸውረ ብሎ ማርያም ተስፋ ለገውዛነ ጊዜ ናስሶትን አንያበዝ መካን ይወርድ መንፈስ ቅዱስ በላይ ለህብስቱ ወበይኑ ሶበ ይብልካ ጸጋ መንፈስ ቅዱስ በኑ ሰላም ለክሙ ጻድቃን ወሰማዕት ላዕረፍክሙ ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ ዕድዋነ እግዚኦ ሰላመከ ባለ ሀገረ ጽድቀ ከኒ ለቤተ
ተስካሮሙ በሰላም ወበፍቅረ ኢየሱስ ክርስቶስ ቅድሳቶ ነሲያነ ከመለ ሕይወተ ነፍስ ይኩነነ ፈውሰ ዘተመቶ ስብሐት እግዚአብሔር ነገራሁ የኩሉ ዘሥጋ ይባረክ ለስመ ቅዱስ ለዓለም ወለዓለመ ዓለም
በቅድሳት ምስጋና ፊት ወንዶችና ሴቶች ባሮች የነፍሳቸውንና የሥጋቸውን የመንፈሳቸውን አንገት ዝቅ ዝቅ አደረጉ። ጆሮን ወደ ልመናቸው አዘንብል። በሰማያዊ ግብር ያሉትን ወንዶችንም ሴቶችንም ኃይላት በሚባሉ መላእክት በረከት ባርክ። የእጃቸውን ሥራ ባርክ። በበጎም ሥራ ሁሉ ከእነርሱ ጋር አሁን ቅዱስ ምስጢርህንም መቀበልን ስጣቸው። ለማወቅና ለመንቃት ከክፉ ነገርም ሁሉ ለማረም ነፍሳቸውንና ሥጋቸውን መንፈሳቸውን ለመመገብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽል ለአንተ ይገባ። ከእርሱ ጋር ከመንፈስ ቅዱስም ጋር ጊዜኒ ሥላሴ መልስልን። የተቀበልነው ቅዱስ ሥጋውን ከሥጋችን ክቡር ደሙን ከደማችን ያዋህድልን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም እንዳሳደረ ቀኑን ባርኮ በሰላም ያውለን። ከሰንበት ረድኤት በረከት ጸጋ ቸርነት ለሁላችን ያድለን ዘንድ አቡነ ዘበሰማያትን ሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምን ማጽናልን ኃጢአታችንን ማስተስርልን በሰላም ወደ ቤታችን እንገባ ዘንድ በቃን አድርገን አነኑ አረስቲክሙ ቅድመ እግዚአብሔር አምላክነ በደገብሮ ካህን ከመ ይባር ሕዝብን ባርክ። አቤቱ ሕዝብን አድን፣ ርስትንም ባርክ። አቤቱ ሕዝብን አድን፣ ርስትንም ባርክ። እስከ ዘላለም ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋው ድንጋሌና ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ የካህናት ወንድሞች፣ ዲያቆናት ከዚች አጸደ ቤተ ክርስቲያን ተሰብስባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተን ለመንግሥቱ የበቃን የተዘጋጀን እንዲያደርገን ኃጢአታችንን የሚደመስስልን ዘንድ 12 ጊዜ እግዚኦ ማረን ብለን እንለምነው። ስለ እናታችን ቅድስት ድንግል ማርያም ብሎ እንዲምረን 12 ጊዜ በእንተ ማርያም እንበል። ከልጅነት እስከ እውቀት እያወቅን በድፍረት በመዓልት በሌሊት የሠራነውን ኃጢአታችንን እግዚአብሔር ይርሳ። እግዚአብሔር አብ
ክቡር የሚሆን ሥጋውን ደሙን ሰጠን። ክቡር ምስጋናው ክብርን ተቀበል ዝነትንም አገኘን። በጌታችን በኢየሱስ ክርስቶስ በመስቀሉ አጋዥነት አቤቱ ከመንፈስ ቅዱስ ጸጋን ተቀበለን አንተን እናመሰግናለን።